አሁንም ማህበረሰቡ ማወቅ ያለበት የትግራይን ኤሊት የትግራይ ምሁራኖች ማወቅ ያለባቸው ቀጣይ አሁን 3 ዓመት 4 ዓመት ሙሉ የትግራይን ህዝብ ህጋዊ መንግስት እንዳይኖረው የተፈናቀለ ወደ ቤቱ እንዳይመለስ ሁሉም ስራ ሰርተው ባለፈው ፌደራል መንግስት ሲከስት የነበር ደግሞ የትግራይን ህዝብ ውክልና የለው በፌደራል ውክልና የለው በፌዴሬሽን ውክልና የለው ብቻውን ያለ ስለዚህ የሚያገናኘን ፕሪቶሪያ ብቻ እንጂ ሌላ ማገናኛ የለንም ሲሉ በተረጋጋሚ ሲናገሩት ነበር ጀነራሎቹ። ዛሬ ደግሞ የትግራይን ህዝብ እንግዲህ ሊወከል የሚችለው በምርጫ በምንም ልታመጣው አትችልም። ምርጫ አድርጎ በምርጫ አካሄድ በምርጫ አሰራር ነው ወደ ፌዴሬሽንም ወደ ፓርላማ የሚወከለው ማለት። ስለዚህ የትግራይን ህዝብ አሁንም ከኢትዮጵያውያን አብሮ በኢትዮጵያ ፌደራል መንግስት በሚደረገው 7ኛው ሀገራዊ ምርጫ እንዳይሳተፍ ከአሁን ጀምረው በደንብ እየሰሩበት ነው ማለት። ስለዚህ አሁንም የትግራይ ህዝብ መንግስት እንዳይኖረው ቀጣይ እንዳይረጋጋ ክልሉ ከአሁን ጀምረዋል ማለት። እንግዲህ ከጽምዶ ጋር አልቻለም ተበትኗል፣ ከፋኖ ጋር ምናምን ብሎ ነበር ያም ፈርሷል፣ ምንም ትርጉም የለውም። አጠቃላይ ብቻቸው እንደዚህ ቆሞ ነው የቀረው። አሁን ደግሞ ወደ ምርጫው አለማበላሻት ደግሞ እንደዚህ እየተከለከለፉ ነውና ህዝቡ መንቃት አለበት። ህዝቡም ከነቃ ምርጫ እናደርጋለን ውክልና እንዲኖረን እንፈልጋለን ብሎ ህዝቡ አንዱ ምክንያት እነሱ የሚያስወግድበት መንገድም ይጠቅመዋል። ምክንያቱም እኛ ህዝብ ምርጫ እንዲኖረን መንግስት የተመረጠ መንግስት እንዲኖረን የምንፈልገው የሚል አጀንዳ ቅስቀሳ መጀመር አለበት ትግራይ ውስጥ ማለት። ስለዚህ ህዝቡ ከአሁኑ ነቅቶ ፌደራል መንግስት በትግራይም ገብቶ ምርጫ እንዲደረግ ጸጥታውን የማስከበር ህዝቡም የመተባበር ነፃ ምርጫ እንዲደረግ ከዛ በኋላ ውክልና ይኖረዋል ማለት